سلامات كما يتخونوا كما يلهم لمون كم تلمدوز محارو ميديا أزارارو تزلو زعواتات كندرينا الشبيت سبستي كم مخفت فيديو كوننا بناي ستالين غورسلاسي نوح زالت مدونيا تخطاتيلنا نملس የኢትዮጵያ ህዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንድ ሾርት ስለሆነ ሜሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም። የህልውና ጉዳይ ነው። ማን ወሰነው? ማን ወሰነው? በጣም ወሳኝ ጥያቄ ነው። እዚህ ጋር መልስ አለ። መንግስት የአልጀርሱን ስምምነት ሙሉ ለሙሉ በመቀበል እንዲሁም የኢትዮ ኤርትራ ድንበር ባውንደሪ ውሳኔውን ሙሉ ለሙሉ በመቀበልና ያለምንም ማመንታት ተግባራዊ በማድረግ ከኤርትራ ጋር ያለንን የሰላም ሁኔታ ወደ ሙሉ ሰላም በመንገባበትን አቅጣጫ አስቀምጧል ማለት ነው። ስለዚህ የኢትዮጵያ መንግስት ለኤርትራ ህዝብና ለኤርትራ መንግስት በአዲስ መልክ የሰላም ጥሪ የሰላም ዝግጁነት ያቀርባል። ተመልካቾች እንዲሁ ብዙ ሰው ይሄ ለኤሊት አይሆንም። ምክንያቱም ኤሊቱን ደግሞ ደጋግሞ መንገር ያስፈልገው ታች ላለው ነው እና ወይ መካከለኛ አካባቢ ላለው ነው ይሄ እንጂ ዝም ብሎ ለሚያክሱ አይደለም። ይሄ ፕሮግራም አንዳንዱ ምን ይሄ አስፈላጊ ነው ብሎ የሚያስብ ሰው ይኖራል። አንድ ማስረጃ ደግሞ ልንገራችሁ። አንድ ታሪካዊ ዶክመንት አለላችሁ እዚህ ጋር ስክሪንሾት የሚነበብላችሁ ከሆነ የነበረው ጉዳይ ነው። የ1993 ስቴት ሁድ ሪኮግኒሽን ፕሮሰስ ነው የኤርትራ ፕሮሰስ። አጋጣሚ ብዙ ሰው የማይገባው እንትን ስለሚሆን ፕሮሰሱ ምን ነበር ብላችሁ ለምታስቡ የሪፈረንደም ጉዳይ ዩኤን ሱፐርቫይዝድ ሪፈረንደም ተደረገ። 98.8 አገኙ። እንትን አለ የዩኤን ሪፖርት አለ እዛ ላይ የምታዩት ነው። ከዛ ጆይንት እንትን አለ ጆይንት ኮሚኒኬ አለ ፎርማል ሪኮግኒሽን ባይ ኢትዮጵያ አፍተር ዘ ሪፈረንደም አለ ሳይንድ ባይ መለስ ዜናዊ እና ኢሳያስ አፈወርቂ ይላል 27 ኤፕሪል 1993 ይላል። ከዛ ያው ፓርላሜንታሪ ኢንፎርስመንት አለ ኖት ቨርባል ቱ ዘ ዩኤን አለ ወደ ዩኤን ጻፈ ሌተር ቱ ዘ ኦኤዩ ነው ያኔ አፍሪካ ህብረት አልነበረም የኦኤዩ የሚባለው ነው ከአፍሪካ ህብረት በፊት የነበረው። ከዛ የኢንዲፔንደንት አድሚሽን የኢንተርናሽናል አድሚሽን በዚህ የገባችው ቀን ደግሞ እዛ ላይ ያለ አንቀጹ የዩኤን ሴኩሪቲ ካውንስል ሪፈረንሱ ምናምን ኤሪትሪያ አድሚትድ ቱ ዩኤን ኤንድ ኦኤዩ ፎሎዊንግ ኢትዮጵያስ ኮንሰንት ላይ እዛ ላይ ያለ መጨረሻ እንትን ላይ ያለ ይሄ ፕሮሰሱ ነው። በጣም ረጅም ፕሮሰስ የነበረው ያው ዩኤን ዝም ብሎ አይደለም የሚሰጠው። አጋጣሚ ሆኖ የዩኤን ሰው ሳናገር እንዴት ነው ሪኮግኒሽን የሚሰጠው? በጣም ኮምፕሌክስ ነው። በጣም ብዙ ፕሮሰስ አለው። ዩኤን የሚሰሩ ሰዎች በተለይ በዚህ ላይ ኢንቮልቭ ያደረጉት ጥሮተኞች ትላልቅ ሰዎች ካገኛችሁ ግብፃዊው ሰው ነው ትዝ የሚለው ጴጥሮስ ጋሊ የወቅቱ ሴክሬታሪ ጀነራል ግብፃዊ ስለነበር የግብፅ ሴራ እኮ ነው እንደዚህ አድርጎ የራሱ ሚና እኮ ተጫውቷል የሚል ሰዎች አሉ። እስ ቢዮን ዳት ጴጥሮስ ጋሊ አንድ ኢንዲቪጁዋል ነው። በጣም ስትራክቸሩ ከበድ ያለ ነው። ለነ አብይ አህመድ የመሳሰሉ ለማጭበርበር ትውልዱን ለማጭበርበር የሚፈልጉ እነሱ ብቻ ለማስተማር ነው። ሌላ ተመልካቾች ያው ይሄን ተከትሎ ነው አሁን በመግለጫ የሚያደርጉት ኤርትራ ከዚህ ሁሉ ሰተናታል ያለ
አሁን ጸባጫሪ ትሆናለች። ንብረቴን መልሺ፣ የሉዓላዊነት ጉዳይም የግድ ነው አይምን የወደብ ጉዳይ የግድ ነው ብሏል ጌዲዮን ጢሞቴዎስ። በፍጹም የምናልፈው ጉዳይ አይደለም ብሏል። የኢትዮጵያ ሉዓላዊነት የኢትዮጵያ ባህር በር ጥያቄያችን የሉና ጉዳይ ስለሆነ እንቀጥልበታለን ብሏል። በሌላ በኩል ደግሞ አብይ ጌታቸው ረዳ ወደ ሌላ ሚዲያ ይልካሉ። አይ ውጊያ እኮ አይኖርም እኮ ይላሉ። ሌላ ጉዳይ ያለን ተመልካቾች፣ ይሄ እንደመግቢያ እናድርገው። የመፈንቅለ መንግስት ጉዳይ እየተወራ ነው። ይሄ ነገር አብይ ከሁሉም በላይ አብይ ይከታተሏል። ከረጅም ጊዜ በኋላ ከቤተ መንግስት ያሉ ምንጮቻችን የሚነግረን ታውቃለህ ወይ አለኛን ትልቅ ሰው ከቤተ መንግስት። ሰውየው አቃቂም ቢሄድ ደብረዘይትም ቢሄድ ጎንደርም ቢሄድ ባሌ ጎባም ቢሄድ ባሌ ምናምን ሚስቱን ይዞ ነው የሚንቀሳቀሰው። ታውቃለህ ይገባሃል ወይ ስለኝ አይገባኝም፣ ችግር እንዳይፈጥሩበት ነው። እሷን ላፋርጉ ወስደው ለድርድር እንዳያቀርቡ ነው። ጉድ ይሰራለው ጉድ ያደርጉኛል ብሎ ስለሚፈራቸው ነው ጀነራሎቹን አለ። ጎንደርም ባሌም ጅማም የትም ሲሄድ እጁ ላይ ነው ይዟት የሚሄደው። ያለ ወትሮ ነው። ከዚህ በፊት እንደዛ ያደርግም ነበር። ባለፉት አንድ አመት ፕላስ ምናምን ግን በፍጹም መንቀሳቀስ አይችልም ያለሷ እና ከጀርባ እሱ ሲሄድ ምናልባት ቤተ መንግስት ገብተው እሷን ወስደው በቃ ሀገር ታሪክ የሀገር ታሪክ እንዳይበላሽበትና ለስልጣኑ አደጋ እንዳይሆንበት ስለሚፈራ ይሄን ነው እሷን ይዞ የሚንቀሳቀሰው አለ። ይሄን ኮንሲደር እናርግና የመፈንቅለ መንግስት ጉዳይ የኦህዴድ ጀነራሎች እያሰቡ ነው። ይሄን እያሰቡ ነው። በአቋራጭ ነው መሆን። ይሄ መንግስት መውደቁ አይደል እየወደቀ ነው። እኛን አዋርዶን ይሄዳል። እኛን አደጋ ውስጥ ከቶን እየሄደ ነው። ህዝባችን አደጋ ውስጥ እየከተተው ነው። በጣም ብዙ ጠላት አፍርቶብናል። ራሳቸው ቋንቋን የምጠቀመው ብዙ ጠላት አፍርቶብናል። ስልጣናችን ገና ሳይደላደል ሮንግ ፐርሰን ላይ ስልጣኑ ውሎ እኛ ስልጣን ላይ እንደቆየን ሁላ እየታሰበ ጭራሽ አደጋ ውስጥ ከቶን እየሄደ ነው እና ይሄ ነገር በአቋራጭ ስልጣኑን ምንቀማበት መንገድ ማዘጋጀት አለብን ብሎ እያሰቡ ነው። ይሄ ጥሩም መጥፎም ሳይድ አለው። ጥሩም መጥፎም ሳይድ አለው። ይሄ መንግስት እንደ መንግስት ጠግኜ እንደዚህ አድርጌ ስልጣን ማስቀጠል ፈልጋለሁ ብሎ አሜሪካ ይኑር አውሮፓ ይኑር ዝም ብለ ዶክተር ነኝ ፕሮፌሰር ነኝ አክቲቪስት ነኝ ቢል የሚሆን አይደለም። ይሄ ወንጀለኛ ስብስብ ነው። አንዳንዶቹ አሁን መያዝ የሚፈልጉት ጉዳይ ይገባኛል። የሚገባኝ አንዱ መከላከያ እንዲፈርስባቸው የማይፈልጉ አካላት አሉ። መከላከያ እንዲፈርስ ማለት በቃ የሆነ ጠግኑ የተማጀር ሹባባን ይሻላል እንትና አለምሸድና ግባ ወይ እንትና ግባ ብሎ ይሄን ማስቀጠል የሚችል አለ። ኢቭን በመከላከያ ውስጥ አሉ። ለስልጣን ወዲያው ሄዶ ተቆናጠው ሰውየው ነው ችግሩ ያገረቱ ችግር አብይ ነውና እኛ ግን ማስቀጠል እንችላለን ብሎ ይሄ ሁላ ወንጀል ውስጥ የተጨማለቀ ጀነራል ነኝ ሚኒስትር ነኝ የሚባል ጭምር አብሮ እንዲሁ ተደፋፍኖ ሊያልፍ ማለት ነው። ይሄን የሚፈልጉ አካላትም አሉ። ከሲቪልም ከፖለቲከኞችም ከተቃዋሚዎቹ ያረጋገጥነው ነው እና እነዚህ ወደ ጀነራሎች ብርሃኑ ጁላ አለበት ብርሃኑ በቀለ አለበት። የሰሜን ምስራቅ ነው የሰሜን ምናምን የሚባለው ጀነራሉ ለፍተና ጀነራል ብርሃኑ በቀለ አለበት። ጌታቸው ጉዲና አለበት ኢንተለጀንስ ቺፉ ብርሃኑ ጁላም አለበት። ሁለቱ ብርሃኑ እና ጌታቸው ጉዲና ያሉበት ነው። ሌሎችም አሉ እና እየተወያዩ ነው። የአያቶላ የሚባሉ ሰዎችም አሉ። አያቶላና ይሄ ከብዷቸው ኔትወርኩ ይሄን በጣም ውስብስብ አርጎባቸው ነው እንጂ ይሄ ካሰቡ ቆይቷል። የሰማነው 6-7 ወር ይሆናል ግን ውስብስብ አርጎባቸዋል ነው የተባለውና እነዚህ የተመረጡ የኦሮሞ ተወላጅ ጀነራሎች እንዲሁም ሲቪልም አሉ። ለጊዜው መጥቀስ ተጥቀስላሉ ነው ምንጮቻችን። እነዚህ ያሉ ውጭ ካሉ አንዳንድ ሰዎችም ግንኙነት እያደረጉ ነው። ይሄን የሚያደርጉበት ሜካኒዝም እየፈጠሩ እየተደጋገሩበት እንደሆነ ሰምተናል። ከንትራ ጋር ተስፋ አድርገናል። እንትና ይሁንታ ሰጥቶናል። እኔ አመቻቻለሁ እኔ ግን ከተጠያቂነት ነፃ ታርጉኛላችሁ የሚሉም ውስጥ ሆነው የሚተዳደሩ ሰዎች አሉ። ይሄን ተወርካቾች እንዳለ ይሄን ወደ እናንተ እናድርስና የአመታዊ ግምገማ መከላከያ አመታዊ ግምገማ ላይ በተመለከተ ከመከላከያ ምንጮች ያደረሱን አንድ መረጃ ባልተገመተ ወቅት ይሄ ኃይል የአመጽ ኃይል ሊሆን ይችላል ይላል። አንደኛ አስቀራሚ ፓርቱ ማለት ነው። ይሄ ኃይል መከላከያ ሰራዊት ማለት ነው።
አንደኛ መከላከያ ሰራዊት እንደሚባለው አይደለም ቁጥሩ። አሁን መረጃው ለመግለጽ ፍላጎት እንተ ስለሌለ ፈቃደኛ ስላልሆኑ ነው እንትናችን አለ እንዳታው ግን ቁጥሩ እንደዛ አይደለም። አብይ አህመድ እንደሚለው በየቦታው አሰለጠንኩኝ ምናምን ያል ፕሮፓጋንዳ እንደሚሰራው እንደሱ አይደለም። የሁሉም መከላከያ እዞች ምናምን መረጃ እንደሚያሳይ እንደሱ አይደለም። አመታዊ ግምገማው ግን ይሄን ዝም ቢሆን በጣም ኢትዮጵያውያን መስማት ያለባቸው ነገር ባልተገመተ ወቅት ይሄ መከላከያ ሰራዊት ባልተገመተ ወቅት ያመጽ ኃይል ሊሆን ይችላል እና በአግባቡ መታየት አለበት ይላል። ይሄ ያመጽ ኃይል ሊሆን ይችላል ማለት የመፈንቅለ መንግስት ደጋፊ ሰራዊት ሊሆን ይችላል የሚል ግምገማ ማለት ነው። ይሄ ቋንቋው የመፈንቅለ መንግስት የሚለው የለም ግን ባልተገመተ ወቅት ያመጽ ኃይል ሆኖ ሊገኝ ይችላል ነው የሚለው አመታዊ ግምገማ መከላከያ። አሁን መከላከያ እየሰራውት ያለው አንድ ስራ አለ። 11ኛ እዝ ለምሳሌ 11ኛ እዝ ወደ ከትግራይ ሊመጣ የሚችል ማንኛውም ጥቃት ይከላከላል ተብሎ ያስቀመጡት ነው። ወደ ወዲ አካባቢ ያስቀመጡት ነው። 10ኛ እዝ የሚባለው ደባርቅ ሸር አሳይ ሸር ላይክ ሸር አሳይ ሸር ላይክ ሸር አሳይ ሸር ላይክ ሸር አሳይ